ግን ያምራል እኮ ግን እሱ የሚለብሰው አይለብሰውም ወይኔ አንቺ እኮ የሚለብሰው እኮ ነው እሱ አዲስ ልብስ ሌላ አዲስ ልብስ ገዝቷል ግን ያምራል ሌላ ደግሞ የመጣውልን ብታይ በጣም የሚያምረው ደግሞ እናንተ ቲክቶክ ላይ ልልቀቃችሁ ሌሎች ናችሁ ብዬ አረ እንዴ እኛ ሌቦች አይደለንም አይልዬ በቃ እሷ ይዛ መጣች አሰፋኝማ ጎዳ በጣም ነው ያማረው እሺ ምን ያደርገው ሄዶብኛ እንዴት ነው ግን ናቀችኝ መቤቴን አንድ ያለኝ ምለው የራት ልብሴን አምጥተዋለች ፕሮግራም ሲኖረኝ ምለብሰው የራት ልብሴን መቤቴ እንዴ ይሄንን እንኳን ለቀርጻ እንኳን ስለብሰው አይተሽኝ ታውቂያለሽ ያው ስለማትለብሰው እኮ ነው ለሰ እና ይሄ ፕሮግራም ልብሴ እኮ ነው ልጅ ግን እኮ ማፈልገው ልብስ ነው የምትወልድ ኃይልያት ለብሰውን ብላኝ እኮ ነው ያ እንግዲህ ለቲክቶክ አርጎሽ ቲክቶክ ላይ የሚለቀቅ ነው እነዚህ እሷ እኔ ቤት ነው የምትኖረው ለዚህ ጎረምሳ የኔ ልብስ ሰርቃ ከቤት በሻንጣ የድፍረቷ ድፍረት ኧረ ኃይልዬ ምን ሆነ ነው ሰላም ውድ ቤተሰቦቻችን እንኳን ደህና ቆያችሁን ዛሬ በአዲስ ነገር ተመልሰን መጥተናል ተስፋን ጠርቻለሁ ኃይልዬ ደግሞ በኋላ ይመጣል ማለት ነው አሁን ተስፋ እየመጣ ነው ዛሬ ለተስፋ ስጦታ ይዤለት መጥቻለሁኝ ያመጣውለት ልብስ ነው የኃይልዬ ልብስ ይዤለት መጥቻለሁኝ አዳዲስ ነው ደግሞ በቅርብ ቀን ስለገዛ ለተስፋ የሚሆን ቆንጆ ልብስ ነው ያመጣውለት እሺ አሁን ተስፋ እየመጣ ነው ኃይልዬ ደግሞ በኋላ ይመጣል ሃይ ደነሽ ሰላም አለ እንዴ እንኳን ደህና መጣ እንኳን ደህና ቆየሽኝ ሁሉ ሰላም ኃይልዬ እየመጣ ነው ዛሬ የሆነ ስጦታ ይዤለት መጥቻለሁ እርግጠኛ ነኝ በጣም እንደሚያምርብህ ተስፋ ውዴ ምንድነው ልብስ ነው አዎ ሳምንቱ እንዴት ነበር ሳምንቱ አሪፍ ነበረ ስራ ነበረ በስራ ነው ያልኩት ምንም ገጠመኝ የለም አረ ምንም ገጠመኝ የለም ባስ ውስጥ ብቻ አንድ ፍተሻ ምናምን አድርጎብኛል አንተ ሰርቃል ምናምን ብሎ አይ ጥሩ አሁንም ቢፈትሽ ጥሩ ነበር አሁን ኃይልዬ እየመጣ ስለሆነ ይመስለኛል ልብሱ የሚያምርብህ ይመስለኛል ቆንጆ ልብስ ነው መርጫ ነው ምንድን ያልሽ አዳዲስ ልብስ ነው አዲስ ገዝተሽ ነው ወይስ ኃይልዬ በቅርቡ ገዛ ከዛ የእሱ አዳዲስ ልብስ ስለሆነ ይሄን አይለብሰውም ብዬ ይዤልናል ወይኔ አራንቺ ያረ ቢቆጣንስ ችግር የለም ይመስለኛል አይልማለሰኝ ምን ለብሰ ይመስለኛል አይ ኃይልዬ እንኳን አሪፍ ልብሶች ነው የሚገዛው እስቲ እሺ ማሳይ ለካ ሱሪው እንደዚህ ልለካው ነው አራንቺ ትቀልጃለሽ ወይስ እንደዚህ ሆኜ ነው ግን አንቺ እንዴት ነው የሚያምረው ያስ ጎዳና እንዴት ነው የሚያምረው እሺ ሌላ ያቺ ጎዳና ይሄ ኃይልዬ የሚለብሰው አረ አዲስ ልብስ ገዛ ሲጀመር እስኪ ሞክረው እሱ የሚለብሰው እኮ ነው አዲስ አይደለም አረ አይለብሰውም ሌላ አዲስ ልብስ ገዝቷል አስገድልሽኝ በቃ ግን ሲያምራች በጣም ነው የሚያምረው ይሆነኛል ይመስለኛል ወይኔ ይሄ ግን ያምራል እኮ ግን እሱ የሚለብሰው አይለብሰውም ወይኔ አንቺ እኮ የሚለብሰው እኮ ነው እሱ አዲስ ልብስ ሌላ አዲስ ልብስ ገዝቷል ግን ያምራል ሌላ ደግሞ የመጣውልን ብታይ በጣም የሚያምረው ደግሞ ወይኔ ባለፈው የለበሰው ልብስ እኮ ነው አንቺ አረበና አይ እና የለብሰውን በእናትህ እስኪ ሞክረው አንቺ ሲያምር አንቺ እንዴት ነው የሚያምረው ዋው ይሆነኛል ደግሞ ወይ አንገቱ ምንድን ነው አንገቱ ጋር የምትነካው እስቲ ሻርፕ ነው ከዚህ ጋር ማች ያደርጋል ግን አንቺ እሱ የለበሰውን ይቆጣናል እኮ አይቆጣም ደግሞ አዲስ ነው ያቺ አዲስ አይደለም አለብሰውም ብሎ እንዳታስገድኛል ለራስ ልጅ ስላመጣሁት ትቆጣለህ እንዴ ወይኔ ታስገድኝ ግን ሲያምሩ ነው የሆነች ሁሉም አለብሰውም ደስ ካለ ወስዷለሁ እሺ ያጂ ግን በጣም እኮ ነው ማለት መርካት ይችላል ምን ላንተ ሰላመጣልን እንዴ አመጣገዋለሁ አረንጂ እንዳይቆጣ ይብይኩ አዳዲስ ከስታለ
አዲስ ቢገዛስ የሚወደው ልብስ ነው የሚወደው ዝም ብዬ በቃ በጣም የሚያምር ልቆልፍ ወይ ላስ ልቆልፍ ወይ ከሱሩ ጋር ግን ማሰራው ከሱሩ ከነጩ ጋር ነጩን ላድርገው እንዴ ኧረ ነጩ ደግሞ አልሰፋኝማ ጎዳዳ በጣም ያማረብኝ እሺ ነው ያደርገው ሄዶብኛ እንዴት ነው አላማረብኝም በጣም ያማረብኝ ከመስቀያው እኮ መስቀያው ራሱ እንዴ ይመልሽ ትከሻ ዋናው ትከሻ ነው ጎዳዳ ቆየው እንዴ አላልቆይም ምና ቁጭ በል ይሄ ማን ቲሸርት ነው የነር ያንተ ነው አያምርብኝ ምን ማለት ነው አያምርብኝ ማለት አንቺ ለምን ደመጣሽ አይ እንትን ላሁን ላሁን ልበሰው ይሁን ላሁን ልበሰው ይሁን ነው ስለማለብሰው ነው እኔ ልብሱን ብዬሻለሁ ሌላ አዲስ ልብስ ገዝተህ ምን አገባሽ ለምን ከፈለኩ አምሳ ልብስ አልገዛም ምን አገባሽ ፍቃድን ሰጠኝ አምጥተሽ እንትመትዩ ምን ፍቃድ ምን ሲጀመር ይሄ ልብስ እንዴት እንደምወደው ታውቂያለሽ እና ይሄ አርጅቷል እኮ ምን ማይሰራልኝ ወይኔ ጉዴ አርጅቷል አላለችኝም ይሄ አይለብሰውም ብላኝ እኮ ነው አዲስ ልብስ ለገዛ አይለብሰውም ወደ ደግ ምንድነው ቆይ ከኔ ምንድነው የምትፈልጊው ሄልየኔን ካንተ ምን ፈልጋለሁ አለብሰውም ብዬሽ ማን ነው እኔ አለብሰውም ብዬሻለሁ ወይ እንዴ አንቺ ልጅ ጤነኛ አይደለሽም እንዴ የኔን ልብስ ሳታስፈቅጂኝ ጭራሽ የምወደውን ልብስ አይለብሰውም ብለሽ የምታመጪለት ለምን ነው ከልጁ ጋር የምታጣይ ሄልየና ሳረለም እኔን ክፉ ለማስባለው አንተን ክፉ ለማስባል ይያለሁ እና ይሄን ልብስ እኔ መቼ ነው አለብሰውም ያልኩት እና አዳዲስ ልብስ ብዙ ስለገዛ ሳውልቅ እስኪለኝ የምለብሰውን ልብስ አይፈልገውም ትያለሽ እና ያው አውልቅ እኮ ብለዋል ሲጀመር እሱ አውልቅ እስከሚሉት ይልበሰው ብዬ ታይ ግን ታይ አንቺ ልጅ ታይ ስጦታ ነው ብላኝ እኮ ነው አይልኝ የትምህርት ቤት ቦርሳሽ ደግሞ ምን ይሰራል አይ የቅዳሜ ትምህርት ስለሆነ በዛው ይዤው እንጂ ደፍተር ከመቼ ጀምሮ ነው ደግሞ አንቺ የቅዳሜ ትምህርት ያለሽ እና እዛ ማን ነው ቅዳሜ ምንድን ነው ያልሽበት እንትን ነው ምንድን ነው ደፍተር ነው ይሄ ነው ደብተር ጎረዳ ምንድን ነው ሱሪ ምን ይሰራል እዚህ ለተስፋ አንጥቼለት የኔን ሱሪ ጉዲ ያረወኝ የት ልሂድ ልጅ ግን እኮ የማፈልገው ልብስ ነው የምትወልድ ሄልያት ለብሰውን ብላኝ እኮ ነው ይሄንንም ለሱ ነው ያመጣሽለት ይሄኛው ነው እንዴት ነው ግን ናቀችኝ መቤቴን አንድ ያለኝ ምለው የራት ልብሴን አምጥተዋለች ፕሮግራም ሲኖረኝ የምለብሰው የራት ልብሴን መቤቴ እንዴ ይሄን እንኳን ለቀርጻ እንኳን ስለብሰው አይተሽ ታውቂያለሽ ያው ስለማትለብሰው እኮ ነው ለሰ እና ይሄ ፕሮግራም ልብስ እኮ ነው እንዴ ፕሮግራም ልብስ ሌላ አለ አይደል እንዴ እኔ ማርያም እኔ ሀቅም ይበለኝ ነው ማርያምን እንዴ ይሄን እኔ አልፈልገውም ብዬሻለሁ አልለብሰውም ብያለሁ እሱ አላልከም ግን ደግሞ ምንም አይሰራም ሌላ ልብስ ስለገዛው እኮ ነው ይላሱ ነው የመጣውበት ሄልዬ ስጦታ ነው አይለብሰውም ብላኝ እኮ አላስኩትም እንጂ ለምን አሰጪውም አይፈልገውም ብለሽ አይጠቀምበትም ለምን አትዩ
አንተ ልጅ ግን ምንድነው የምትፈልገው? ኧረ እኔ ኃይልዬ ምንም አልፈልግም። ስጦታ ነው በቃ ኃይልዬ አይለብሰውም ልበሰው ብላ ነው ይዛልኝ የመጣችው። እኔ ምን ላድርግ? ሳይው ወደድኩት በቃ። በጁላ አይገባችሁ ብትመቱ አይገባችሁ። እናንተ እናቆመው እንደ ስራውን ቆይ ለምን እናቆመዋለን? ከቤቴ እስክትገንዘኝ ልጠብቅ ልብሴን እንዳለ አስመጣ። እኔ አምጪልኝ እኮ አላልኳትም። ደፍሪ ነው አንቺ አንድ አለኝ የምሉኝ የፕሮግራም ልብሴን ይዘሽ ልትሰጪው የምትመጪው። ሶስት ምናምን የፕሮግራም ልብስ አለ አይደል እንዴ? አሁን ይሄን አስቀምጠን እንሰራለን። አንዱ ልስጠው እኮ ነው። ፍቃዴን ጠይቀሽኛል ወይ? ባሩክ ምንድነው የሚሻለው? እኔ ከነዚህ ልጆች ጋር እንዴት ነው የምኖረው? አውልቀው ቶሎ በል አውልቀው። እሺ በል ፈጣጣ አውልቀው ቶሎ በል። እንዴ እሷ ነች ፋልዬ ሌቦች ስጦታ ነው ብላኝ እኮ ነው። እሺ ምን ላድርግ? አውልቅ አጣጥፊና አንድ ባንድ አጣጥፈሽ ክተችሁ ቶሎ በይ። እኔ አልለብሰውም ብዬሻለሁ። እንደዛ አይደለም ግን እኮ ብዙ ልብስ ስላለ ነው ለእሷ መጣሁለት። ከምትጥለው ብዬ እኮ ነው። አንቺ አዳዲስ ነው ይሄ እኮ የምለብሰው ልብስ እኮ ነው። እንዴት እንደምወደው ታውቂያለሽ? ይሄን ቲሸርት እኔ ማርያም ምን ይሻላል? እናንተ ቲክቶክ ላይ ልልቀቃችሁ ሌሎች ናችሁ ብዬ። አረ እንዴ እኛ ሌቦች አይደለንም ኃይልዬ። በቃ እሷ ይዛ መጣች። ልሞክረው ብዬ ነው የለበስኩት። አትክተችሁ ለነገሩ አትክተችሁ። እናንተን በአንድ ነገር ብቻ መበቀል የሚቻለው እና ብሮ እነዚህ ልጆች እንዴት ስርዓት ማስያዝ እንዳለብን እናውቃለን። ምን ልታረግ ነው ኃይልዬ? እንግዲህ ለቲክቶክ አድርጎሽ ቲክቶክ ላይ የሚለቀቅ ነው። እነዚህ እሷ እኔ ቤት ነው የምትኖረው። ለዚህ ጎረምሳ የኔን ልብስ ሰርቃ ከቤት በሻንጣ የድፍረቷ ድፍረት። ኧረ ኃይልዬ ምን ሆነ ነው እንዴ? ዝም በይ ሌቦች። እሺ ኃይልዬ በቃ እናንተን ቲክቶክ ላይ ስለቃችሁ እሺ በቃ ይቅርታ። ዝም በይ። ማንም ሰው እነዚህን ሰዎች በምንም ጉዳይ እንዳያነጋግር። ኧረ ኃይልዬ እንዴ ምን ሆነ ነው? እሺ በቃ አንቺ ትምህርት ቤት ሁላ ስትሄጂ ሌባ እየተባልሽ ነው መሄድ ያለብሽ። አንተ ስራ ቦታ እዛው ሴትዮዋ ታባረረ። እጅ ከፈንጅ ነው የተያዛችሁት አይደል? ባልደርስብሽ እኮ ኃይልዬ እኔ እኮ ሰርቄ አይደለም እንዴ? እሷ ነች እኮ ስጦታ ነው አይለብሰውም ብላ ነው ይዛልኝ የመጣችው እንዴ? አሁን ካንተ ጋር መቼልት ለብሼው ቀርጬ የለ እንዴ? እኮ አይለብሰውም ብላኝ ነው። እሺ እኔ ምን ላድርግ? እኔ አውቄ አይደለም። ቲክቶክ ላይ ስለቀላችሁ መጨረሻ ዞር በል። ኧረ ኃይልዬ በእናትህ እንዴ! እሺ ይቅርታ፣ ዞር በሉ። ይቅርታ። እሺ አትልቀቀው። አማክረሽኛል ከቤቴ ሁሉ ልብስ ስትወስጂ። ኧረ ኃይልዬ በእናትህ እንዴ! እሺ ይቅርታ። በቃ ኃይልዬ በእናትህ እሺ በቃ አትልቀቀው። እሺ አትልቀቀው ኃይልዬ። አሁን ማታ ነው የምለቀው። እባክህ እሺ ይቅርታ። እሺ ኃይልዬ በእናትህ ይቅርታ ኃይልዬ በእናትህ እሺ አትልቀቀው ኃይልዬ። እኔ እኮ አልሰረኩም ኃይልዬ፣ እኔ አልሰረኩም። እሺ በቃ ይቅርታ። ጋዝ በኋላ ምን ማናቀ አልፈልግም። ዞር በይ ኃይልዬ በእናትህ፣ እኔ አልሰረኩም እኮ ኃይልዬ በእናትህ ኃይልዬ። እሺ ይቅርታ፣ እኔ አልሰረኩም እኮ እሷ ነች እኮ ይዛ የመጣችው። ይቦላ እሺ በቃ አሁን ይቅርታ። እሺ ትነግሪኛለሽ። ሌላም ነገር እኔ ብዙ ነገር ከቤት እያወጣሽ ሰጥተሽው ኃይልዬ። ኧረ ስጦታ ብላኝ እኮ ነው ይዛ የመጣችው። አይለብሰውም ብላ ነው እንዴ? እናንተ ጋር ልጨቃጨቅ ሰማኝ። ይኸውልህ ኃይልዬ፣ እሷ እኮ ስጦታ ነው የኃይልዬ አይለብሰውም ምናምን ብላኝ እኮ ነው። እሺ ምን ላድርግ? እሺ የእሷ ጥፋት እኮ ነው፣ የእኔ ጥፋት አይደለም። ዛሬውኑ ትምህርት ቤት መሳለቂያ ነው ቲክቶክ ላይ ለቀቅ። ኧረ ኃይልዬ በእናትህ እንዴ! ሰርቀሽ ልትሰጪኝ ነው? ኃይልዬ ልከስከስና ጀም እንዴት ነው አስረጂ።
ይሄን ያህል እኮ ቲክቶክ ላይ መውጣት የለበትም እንዴ? አረ ታዲያ ዩቲዩብ ላይ ላድርግላችሁ? እሺ ይቅርታ እሺ። አረ ሁሌ ይቅርታ። ግን እኮ እኔ ምንም አላደረኩም። ዛሬ ባልደርስብህ ወስደው ነበር ይሄን ልብስ የራት ልብሴ። አራ ልስዶም አይደል? እሺ ይቅርታ ይልዬ በእናትህ ዝም በይ። ከኔ የምፈልገው ምን ይኸውልህ፣ በግልጽ ነው የምጠይቀህ። ከኔ ምንድን ነው የምፈልገው? ቂም አለብህ? እኔ ልቂም አለብህ? አረ አይልዬ እንዴት ይኖርብኛል? አረ የኔን ልብስ ለምን ነው የምትወስደው? አንቺ ምንድን ነው የምትፈልጊው? ለምን አርፈሽ አትማሪ? እና እኔ አልፈልገውም ብዬሻለሁ ወይ? አንቺ እሺ ስለ ልብሱ አይደለም አንቺ የሱ ጠበቃ ሐሳብ ያደረገሽ ማን ነው? ምን አገባሽ? ቸግሮኛል ብሎሻል ልብስ መልሽ። ግን እዛ ስመጣ በቃ ወደድኩት ለብቻ እሺ በቃ ይልዬ ይቅርታሽ። ግን እኔ ጥፋት አይደለም ይሰጣል። እኔ ስለወደድኩት ነው እና ስለሌለኝ አይደለም። እና ካለለኝ አልፈልግም አትልኝ። እኔ ስለወደድኩት ነው። አይልዬ ምርጫ ይመችኛል። ይዛልኝ አትልኝ። እሺ አይልዬ በቃ ይቅርታሽ። እሷ እኮ ስጦታ ነው ስለማይለብሰው ነው ስላለች ነው እንጂ ወይ ልበል ባንቺ ግን እኔ ማርያምን እንዴ አቃጥለሽ ልደብኝ ነው እንዴ? እንዳንቺ ልጅ ስንት ሀሳብ አለብኝ እንዴ? ምን አገባሽ በእኔ ልብስ? ምን አገባሽ? ምን አገባሽ? ምን አገባሽ? እስኪ መልሽልኝ። ምን አገባሽ በእኔ ልብስ? ምን አገባሽ? እና ምን አገባሽ? አይልዬ በቃ እሺ ተው አትጣሉ። እሺ በቃ ይቅርታ አይልዬ። ምንድን ነው ፕራንክ ላይ ነው እንዴ? ይሄን መቼ የምን ፕራንክ ነው የምትሉት? ወራዳ የምን ፕራንክ ነው የምትሉት? እና ፕራንክ ላይሆን ነበር ወይ ነው ጥያቄው? ይሄ ልብስ ልትሰጪው ነበር? አታፍሪም? አንተ ራስህ እንደው አታፍሪም? እንድትወስደው ነበር ፕራንክ ባይሆን። ፈጣጦች ናችሁ ግን እናንተ። አይ ፈጣጣ አይደለም ያመጣው ጀመር ለፕራንክ ነው። እና ድሮስ ላይሆን ነው ወይ እኮ ያመጣው ነው። ይሄን አዲስ ልብስ የሰጠሽው ቀን ዘልዝዬ ይበላሻል። እስኪው ነው ያንተ ልብስ ሰጥቼ የምሰጠው ይመስላል። ሰጠሽው እኮ አለበሽው እኮ ያው እንደጓደኛ ለበሰው ላይ ደፋ። እሺ በቃ ይልዬ እስከምንሄድ ድረስ ልልበሰው ስማ እስከምንሄድ ድረስ ልልበሰው። እቤት ስንደርስ ታውልቃታለህ። እሺ ያችኛው ጀመር ልሳይ ምን እንዴ ማምጣስከለ ኧረ እባክሽ ቅድም ያምርባል እስቲ እንዳልነበር አሁን ያስጠላል። ለጊዜው ነው አስተካክሎ እስቲ ቦስ መስቀያ ምን አይነት እናንተ እስከሰለጥ ማራብኛ አረረን ሰለጥናለሁ ችግር የለም። እንዴት ነው ጋይስ አምሮብኛል? ዛጊ ግማራም ያምርብሻል። እስጠኝ በቃ አይሉ ሰሩ ምን ችግር አለ? ይሄው የዚህ የራሱ የሚመስል እኮ እንዴት ቲሸርት አለ ብሮ። እሺ አንተ ስልክህን ልሰደው ይደብራል። ስልክህን ልሰደው አይ ስልኬማ በቃ እኔም ይደብረኛል ይሄን ስትለብሰው ማለት። እሺ እስከምንሄድ ድረስ ያለው አይ እስከምንሄድማ አድርገው በቤት ስድርስ አስወልቃለሁ። እሺ አሁን የምትዘጊውን ዝጊ። ልሳንሽ ይዘጋ አንደኛ ሌባ ያልከው ተባለኝ። አዎ ይቅርታ ሌባ ቲክቶክ ላይ ይለቀቃል። አይ ይለቀቅም። ፕራንክ ነው። አይ ፕራንክ ነው የሚለውን አስገባበት እንዴ። እኔ ሲጀምር አላወኩም እኮ እኔ በቃ ስታመጣልኝ ስጦታ ነው አይልዬ አይለብሰውም ብላ እኔ ራሱ ማመኔ የምር እንዴ የሆነ ታምጣልኛለች ለለብሰው
እሺ በቃ ውድ ቤተሰቦቻችን ይሄን ይመስል ነበር። ባይ ሰብስክራይብ አድርጉን። ቀዝቅዟል። አረ ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ ምን አረጉናል? እኛ ጠልተውናል። እባካችሁ ምን ዱማክ ሰብስክራይብ አድርጉና ትበሉ ቢውድ ኑሮ አረጉን ነበር። የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ። እንዳረገው ሱፍ እንደ ሜሎዋ እንዳጎረስካት እንደ ጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ የሙሽሮቹ ወዳጅ ቤተሰብ እስኪ እናያችሁ ሙሽራው ሙሽራዬ በልቶ ጠጥቶ አገር ባህሎች ውበት ከተማ የታደለች ናት የተቆጠበች የጨዋይት ናት የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ። እንዳረገው ሱፍ እንደ ሜሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ። እንዳረገው ሱፍ እንደ ሜሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ። እንዳረገው ሱፍ እንደ ሜሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ
የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ እንዳረገው ሱፍ እንደ ቬሎዋ እንዳጎረስካት እንደ ጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ እንዳረገው ሱፍ እንደ ቬሎዋ እንዳጎረስካት እንደ ጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ እንዳረገው ሱፍ እንደ ቬሎዋ እንዳጎረስካት እንደ ጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋ